ሄሎ ጤና ይስጥልኝ። ይህ ከኢዮር ኮንስትራክሽን የተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን ላይ እንዴት አድርገን በአንድ ቢልዲንግ በምንሰራበት ሰዓት ላይ ቢምን እንሰራለን የሚለውን እንመለከታለን። አንድ ቢም በምንሰራበት ሰዓት ላይ ለዛ ቢም አስፈላጊ የሆኑ ጠጠር፣ አሸዋ እና እንዲሁም ውሃ ያስፈልጉናል። ስለዚህ በዛሬ ፕሮግራማችን የምንመለከተው እንዴት አድርገን ለአንድ ቢም የሚያስፈልገንን ጠጠር፣ አሸዋና ሲሚንቶ እናዘጋጃለን ወይም ደግሞ ካልኩሌት አድርገን እንመጥናለን የሚለውን እንመለከታለን። አብራችሁን ቆዩ። ኮንስትራክሽን ግንባታ እንግዲህ በመናካሄድበት ሰዓት ላይ የኮንስትራክሽን ግንባታ ኤሌመንቶች ብለን ከምንጠራቸው ውስጥ በአንድ ህንጻ ላይ ኮለን፣ ስላብና ፋውንዴሽኖችን እንጠራለን ነው። እንግዲህ ከዚህ አንፃር እነዚህን ኤሌመንቶች በምንሰራበት ሰዓት ላይ እንግዲህ ዋነኛ እንደ ግብዓት አድርገን የምንጠቀመው ትልቁ ኮንክሪት ነው። ኮንክሪት እንግዲህ ቢምን በምናዘጋጅበት ሰዓት ላይ፣ ኮለምን በምናዘጋጅበት ሰዓት ላይ፣ ስላብ በምንሰራበት ሰዓት ላይ፣ እንደዚሁ ፋውንዴሽኖችን በምናዘጋጅበት ሰዓት ላይ መሰረታዊ የሆነ ግብዓት የምንለው አንዱ ኮንክሪት ነው። ስለዚህ ኮንክሪትን እንዴት አድርገን ለቢም እናዘጋጃለን የሚለውን በዛሬው ፕሮግራም ላይ እንመለከታለን። ኮንስትራክሽን ቢልዲንግ በምንሰራበት ሰዓት ላይ ቢምን እንጠቀማለን። ቢም ማለት እንግዲህ የምንሰራው ምንድነው ሆሪዞንታል ስትራክቸር ነው። ኮለን ደግሞ የምንለው እንደዚሁ ቨርቲካል ስትራክቸር ነው ማለት ነው። ስለዚህ ቢም ሆሪዞንታል የሆነ ስትራክቸር ያለው ኤሌመንት ነው ማለት ነው። ቢም እንግዲህ በዋነኝነት ትልቁ ስራው ምንድነው ከላይ ከቢልዲንጉ ላይ የሚመጣውን የቢልዲንጉን ሰልፍ ዌት አለው የራሱ እንግዲህ ቢልዲንግ የራሱ የተለያየ ታይፕ ኦፍ ዌቶች አሉት። ከዛ ውስጥ አንደኛው እንግዲህ ዌት ምንድነው ሰልፍ ዌት ነው ወይም ደግሞ የራሱ ክብደቱ ማለት ነው። ሁለተኛ ደግሞ እንደዚሁ ላይቭ ሎዶች አሉ፣ ዊንድ ሎዶች ምንላቸው አሉ። ስለዚህ ከላይ በቢልዲንጉ ላይ ያሉትን ዌይቶች እንዳለ በኮለን አማካኝነት ወደ ቢም ይሄዳል። ከቢም ደግሞ እንደዚሁ ወደ ስላብ ሄድና ከዛ በኋላ ወደ ፋውንዴሽን ይሄዳል ማለት ነው። ወደ መሬቱ ከላይ የሚመጣውን ጫና ወደ ሶይሉ ላይ ወደ መሬቱ ላይ ያስተላልፋል ማለት ነው። ለዛሬ እንግዲህ እዚህ ጋር እየሰራን ያለነው የቢም ሳይዝ እንግዲህ መጠኑ ተሰጥቶናል። መጠኑ ምን አይነት ነው የሚለውን ስንመለከት እንግዲህ የቢሙ ርዝመት አለው 4 ሜትር ነው ርዝመቱ። ከዛ በኋላ እንደው የጎን ዊድዙ አለ። ጎኑ እንደዚሁ 40 ሴንቲሜትር ነው። ሄይቱ ወይም ደግሞ ዴብዙ አለ። ዴብዙ ደግሞ 50 ሴንቲሜትር ነው ማለት ነው። በዚህ ያህል ቮሊዩም እንግዲህ ቢም እንድናዘጋጅ ነው የተፈለገው። በዚህ ያህል ቮሊዩም ያለውን ቢም ለማዘጋጀት ደግሞ ምን ያህል ሲሚንቶ፣ ጠጠርና አሸዋ ያስፈልገናል የሚለውን ነው የምንመለከተው። አብራችሁን ሁኑ። እዚህ ጋር እንግዲህ እነኚህ ማቴሪያሎች በምንመጥንበት ሰዓት ላይ ዋናውና መሰረታዊ የሆነ ነገር አለ። እንግዲህ ሬሾ እንጠቀማለን። አሁን እዚህ ጋር የተጠቀምነው M25 ግሬድ ኦፍ ኮንክሪት ነው። ለዚህ ለM25 ግሬድ ኦፍ ኮንክሪት የምንጠቀመው ሬሾ ስንት ነው የሚለውን ስታንዳርድ ነው፣ ይሄ የሚቀያየር አይደለም ማለት ነው። ስለዚህ ለM25 ኮንክሪት ሬሾ የምንጠቀመው 1 እጅ ሲሚንቶ፣ 1 እጅ አሸዋና 2 እጅ ጠጠር ነው ማለት ነው። ስለዚህ መጀመሪያ እንግዲህ የቢሙን ቮሊዩም ካልኩሌት እናደርጋለን። የቢሙ ቮሊዩም እንግዲህ ተሰጥቶናል። ቮሊዩሙ ሌንግዝ ታይምስ ዊድዝ ታይምስ ዴፕዝ ነው። እነኚህን ጊቭን ዳታዎች እያስገባን መጀመሪያ ላይ ቮሊዩም እንሰራለን። ቮሊዩም 4 ሜትር ሲባዛ በ0.4 ሜትር ዊድዝ እና በ0.5 ሜትር ዴፕዝ ካልኩሌት እናደርግና ቮሊዩሙ 0.8 ሜትር ኪዩብ ይመጣልናል ማለት ነው። አሁን እዚህ ጋር ያገኘነው ምኑን ነው ማለት ነው? 0.8 ሜትር ኪዩብ ማለት የቢማችን ቮሊዩም ነው ማለት። እዚህ በኋላ እንግዲህ ለዚህ ያህል ቮሊዩም የሚያስፈልገንን ኮንክሪት እናዘጋጃለን። ያንን ኮንክሪት በምንሰራበት ሰዓት ላይ እንግዲህ ይሄ የተገኘው ቮሊዩም ኮንክሪቱ በሚሰራበት ሰዓት ላይ እዚህ ጋር አንድ ካልኩሌሽን እንጠቀማለን። እሱ ምንድነው ድራይ ቮሊዩም እና ዌት ቮሊዩም ይባላል። ድራይ ቮሊዩም የምንለው ወይም ደግሞ ኮንክሪቱ ከደረቀ በኋላ ሊኖረው የሚችለው ቮሊዩም እርጥብ ሆኖ ያለ የነበረውን ኮንክሪት በ1.54 ያህል መጠን ይበዛል ወይም ደግሞ ይጨምራል ማለት ነው። ድራይ ቮሊዩም እኩል ይሆናል ዌት ቮሊዩም ሲባዛ በ1.54 ይሆናል ማለት ነው። እዚህ ጋር ድራይ ቮሊዩሙን ስንፈልግ ዌት ቮሊዩማችን 0.8 ሜትር ኪዩብ መጥቷል። ሲባዛ በ1.54 እናደርጋለን። ስለዚህ ድራይ ቮሊዩማችን 1.232 ሜትር ኪዩብ ይመጣል ማለት ነው። እንግዲህ ይሄን ያህል ወደ 1.232 ሜትር ኪዩብ ቮሊዩም ያስፈልገናል ማለት ነው። አሁን እዚህ ጋር እንግዲህ ካልኩሌት የምናደርገው ቀጥታ የሚያስፈልገን ምን ያህል ሜትር ኪዩብ ሲሚንት ነው የሚለውን ለማወቅ የሲሚንት ሬሾ እንወስዳለን። አጠቃላይ እንግዲህ 1 ነው። አጠቃላይ እንደምራቸዋለን። 1 ሲደመር 1 ሲደመር 2 ማለት 4 ነው የሚመጣው። 4 ማለት ደግሞ እንግዲህ ቶታል ሬሾአችን ነው ማለት ነው። ስለዚህ የሲሚንቶ ደግሞ 1 እጅ ስለሆነ ያቺን 1 እጅን አንድን ሲካፈል ለቶታሉ ለአጠቃላዩ ለ4 እናካፍለውና ሲባዛ እዛ ጋር ላገኘነው ድራይ ቮሊዩም 1.232 ሜትር ኪዩብ እናባዛዋለን ማለት ነው። ስለዚህ ወደ 0.308 ሜትር ኪዩብ ይመጣል ማለት ነው ሲሚንቶአችን። ስለዚህ 0.308 ሜትር ኪዩብ ያገኘነውን ሲሚንቶ እንግዲህ ወደ ኪሎግራም መቀየር አለብን። ይሄን ደግሞ ለማድረግ በሲሚንቶ ዴንሲቲ እናበዛዋለን። የሲሚንቶ ዴንሲቲ 1440 ኪሎግራም ፐር ሜትር
ሜትር ኪዩብ ነው። ስለዚህ 0.308 ሜትር ኪዩብ ሲባዛ በ1440 ኪሎ ግራም ፐር ሜትር ኪዩብ እናበዛዋለን። እሱ ወደ 443.5 ኪሎ ግራም ሲመንት ይመጣልናል ማለት ነው። ይሄ ያገኘነውን 443.5 ኪሎ ግራም ሲመንትን ወደ ባግ ለመቀየር ወይም ደግሞ ወደዚህ ወደ ቁምጣ ለመቀየር የምናደርገው ምንድነው ለ50 እናደርገዋለን። አንድ ባግ ሲመንት ማለት 50 ኪሎ ግራም ስለሆነ ይሄን ያገኘናቸውን ኪሎ ግራም መጠን ወይም 443.5ቱን ለ50 ስናካፍለው ስንት ባግ እንደሆነ ማወቅ እንችላለን ማለት ነው። ስለዚህ 443.5 ኪሎ ግራም ሲካፈል ለ50 ኪሎ ግራም ስናደርገው ወደ 8.87 ባግ ይመጣል ማለት ነው። ነገር ግን እዚህ ጋር 8.87 የሚባል ባግ የለም፣ ከ8 ያለፈ ነው። ኦልሞስት ወደ 9 የሚጠጋ ስለሆነ 9 ባግ ሲመንት ያስፈልገናል ማለት ነው ለቢማችን። ቀጥለን እንግዲህ አሁን የምናየው ደግሞ ያሸዋን ነው። አሸዋም ልክ እንደዚሁ ሬሾ M25 ግሬድ ኦፍ ኮንክሪት ስንጠቀም 1:2 ነው ያለው። አንዱ የሲሚንቶ ነው፣ ቀጥሎ ያለው አንድ የአሸዋ ነው፣ ቀጥሎ ያለው 2 ደግሞ የጠጠር ነው ማለት ነው። ስለዚህ ሲሚንትን ሰርተናል። ቀጥሎ ያለው አንድ ደግሞ አሁን የአሸዋ ነው። ስለዚህ 1 እንጠቀማለን። 1 ሲካፈል ለአጠቃላይ ሬሾ ድምር 4 ሲባዛ ቅድም ባገኘነው 1.232 ሜትር ኪዩብ ይሆናል ማለት ነው። ስለዚህ ይሄም እንግዲህ 0.308 ሜትር ኪዩብ አሸዋ ይመጣል ማለት ነው። አሁን እንግዲህ ያገኘነው ሜትር ኪዩብ አሸዋ ከፈለግን ወደ ኪሎግራም መቀየር እንችላለን። ወደ ኪሎግራም ለመቀየር ደግሞ የአሸዋ ዴንሲቲ 1600 ኪሎግራም ፐር ሜትር ኪዩብ ነው። ስለዚህ 0.308 ሜትር ኪዩብ ሲባዛ 1600 ኪሎግራም ፐር ሜትር ኪዩብ እናደርጋለን። ያም ወደ 492.8 ኪሎግራም አሸዋ ያስፈልገናል ማለት ነው። ቀጥለን እንግዲህ የጠጠርን ነው እንደዚህ ቼክ የምናደርገው። የጠጠር ምንድነው ያልነው M25 ግሬድ ኦፍ ኮንክሪት ስለሆነ የተጠቀምነው። M25 ግሬድ ኦፍ ኮንክሪት ሬሾ ስንት ነው? 1:2 ነው። 1 ለሲሚንቶ፣ 1 ለአሸዋ፣ 2 ለጠጠር ነው ያደረግነው። ስለዚህ ሁለቱን እንጠቀማለን። ስለዚህ አጠቃላይ ሬሾ 4 ነው። 2 የጠጠር ሲካፈል ለአጠቃላዩ ለ4 ሲባዛ 1.232 ኪሎ ግራም ፐር ሜትር ኪዩብ እናደርግና 0.616 ሜትር ኪዩብ ጠጠር ይመጣል ማለት ነው። ስለዚህ አሁን እንደዚህ ከፈለግን ይሄን ያገኘውን በሜትር ኪዩብ ያገኘነውን ጠጠር ወደ ኪሎግራም መቀየር እንችላለን። እሱን ለማድረግ 0.616 ሜትር ኪዩብ ያገኘነውን በዴንሲቲ ኦፍ ግራቨል ወይም ደግሞ በጠጠር ዴንሲቲ እናበዛዋለን። ጠጠር ዴንሲቲን እዚህ ጋር የተጠቀምነው 1800 ኪሎግራም ፐር ሜትር ኪዩብ ነው። ስለዚህ 0.616 ሜትር ኪዩብ ሲባዛ 1800 ኪሎግራም ፐር ሜትር ኪዩብ እናደርጋለን። እሱም ወደ 1108.8 ኪሎግራም ጠጠር ይሆናል ማለት ነው። እንግዲህ አሁን የሚያስፈልጉንን ሲሚንቶ፣ አሸዋና ጠጠር አግኝተናል። እነዚህ ሶስቱን እንግዲህ ለማዋሃድ ደግሞ ውሃ ይግድ ያስፈልገናል ማለት ነው። ያለ ውሃ ምንም አይነት ኮንክሪት መስራት ስለማይቻል ማለት ነው። ስለዚህ የሚያስፈልገንን ውሃ እዚህ ጋር እንሰራለን። የሚያስፈልገንን ውሃ እንግዲህ ለማወቅ ማለትም ይሄንን የሚያስፈልገውን አማውንት ኦፍ ኮንክሪት ለማዘጋጀት ውሃ መሰረታዊ ስለሆነ ውሃን ለማወቅ እንግዲህ ወተር ሲሚንት ሬሾ የሚል ፎርሙላ አለን። እሱን እንጠቀማለን። ወተር ቱ ሲሚንት ሬሾ ማለት ነው። እንግዲህ ወተር ቱ ሲሚንት ያለውን ሬሾ ስናይ ወተር ቱ ሲሚንት ሬሾ እኩል ይሆናል 0.55 ነው። ስለዚህ ወተር ካፈለ ሲሚንት እኩል ይሆናል 0.55 ወተር እኩል ይሆናል ሲሚንት ሲባዛ 0.55 ይሆናል ማለት ነው። እንግዲህ እዚህ ጋር ሲሚንት አግኝተናል በኪሎግራም። ያንን በ0.55 ስናበዛው የምናገኘው የወተሩን አማውንት ይሆናል ማለት ነው። ስለዚህ ያገኘነውን በኪሎግራም ሲሚንት 443.5 ኪሎግራም ሲሚንት ነው። እሱም በ0.55 ስናበዛው እንግዲህ ወደ 243.93 ሊትር ወይም ደግሞ 244 ሊትር ውሃ ያስፈልገናል ማለት ነው። እንግዲህ ይሄ ውሃ እንግዲህ የሚያስፈልገን ቅድም የጠቀስነውን ጠጠር፣ ቅድም ያገኘነው 9 ባግ ሲሚንት፣ ከዛ ቀጥለን ያገኘነውን እንግዲህ አሸዋ 492.8 ኪሎግራም እንግዲህ ወደ 1108.8 ኪሎግራም ጠጠር፣ እነኚህን ወደ ውህድ ለመቀየር ወደ 244 ሊትር ውሃ ያስፈልገናል ማለት ነው። እንግዲህ እነኚህን ያገኘናቸውን አሁን ሲሚንቶ 9 ባግ፣ አሸዋ 492 ኪሎግራም፣ ጠጠር እንደዚሁ 1108 ኪሎግራም፣ እነኚህን እንግዲህ ወደ ውህድ ለመቀየር በአጠቃላይ ወደ 244 ሊትር ውሃ ያስፈልገናል ማለት ነው። እንግዲህ ለማጠቃለል አሁን እዚህ ጋር እንደተመለከትነው እንግዲህ የተሰጠን አንድ ቢም አለ። ለዛ ቢም ደግሞ አስፈላጊ የሆነ ማቴሪያሎችን አዘጋጁ ተብሎ ነው የተሰጠን። ለዚህ ግንባታ ለሚሰራው ቢልዲንግ አስፈላጊ የሆነው ቢም ሳይዙ ተገልጿል። 4 ሜትር ርዝመት አለው፣ 0.4 ዊድዝ አለው፣ ዴብዙ ደግሞ 0.5 ሜትር ዴብዝ ነው። ስለዚህ ለዚህ ቢም የሚያስፈልጉትን ማቴሪያሎች አዘጋጁ። ማለትም ያ ምን ያህል ሲሚንቶ ያስፈልገዋል፣ ምን ያህል አሸዋ ያስፈልገዋል፣ ምን ያህል ጠጠር ያስፈልገዋል፣ እንዲሁም ምን ያህል ውህዱን ለመስራት ምን ያህል ውሃ ያስፈልገዋል የሚለውን አዘጋጁ ተብሎ ነው የተሰጠን። ስለዚህ ለዛ እንግዲህ ካልኩሌት አድርገን ጨርሰናል። ስለዚህ በአጠቃላይ የሚያስፈልጉን ሲሚንቶ 9 ባግ
ያደረግነው። አሸዋ 493 ኪሎ ግራም ነው። ጠጠር 1109 ኪሎ ግራም ነው። ውሃ እንግዲህ 244 ሊትር ነው ማለት ነው። እንግዲህ በዛሬ ፕሮግራማችን ይሄን ተመልክተናል። ይሄንን እንግዲህ የበለጠ ማብራራትና የበለጠ እንድትረዱት ለማወቅ ይሄን ቪዲዮ ከተመለከታችሁ በኋላ ዶክመንት ተዘጋጅቷል። ቴሌግራም ቻናል ላይ በመግባት ዶክመንቱን እንደዚሁ አውርዳችሁ መመልከት ትችላላችሁ። ምክንያቱም የበለጠ ፒዲኤፉ በአማርኛና በእንግሊዝኛ ነው የተዘጋጀው። እሱን አይታችሁ የበለጠ መረዳትና መገንዘብ ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። ቻናላችን እንዲያድግና የበለጠ እንዲበረታታ ደግሞ ሰብስክራይብ በማድረግ ሰፖርት አድርጉን። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑ።